ሰላም ቤተሰብ ቀደም ሲል ስለ ሜሶ አፕሊኬሽን ጋይድ ሰርች የላችሁ ነበር፣ ግን ደግሞ በዩቲዩብ ሲስተም ስህተት ምክንያት ቪዲዮ ተወግዷል እና ደግሞ እኔም ለተመልካቾቼ ግልጽ ለማድረግ እና የጠየቃችሁንን ጥያቄ ለመመለስ ያህል ብዬ ቪዲዮውን ሙሉ ለሙሉ በአዲስ መልኩ ቀርጬ አቅርቤዋለሁ። አሁን የምናየው ስለ ሜሶ አፕሊኬሽን ነው። አፕሊኬሽኑ ለማውረድ በመጀመሪያ ዲስክሪፕሽን ቦክስ ላይ ያለ ሊንክ ነክታችሁ ወደ ፕሌይ ስቶር ትሄዳላችሁ። ወይም ደግሞ የቴሌግራም ቻናል ሊንክ አለ እዛ ጋር ቴሌግራም ጋር ገብታችሁ ከዛ ሊንኩን ነክታችሁ ወደ ፕሌይ ስቶር ይልካችኋል። ከፕሌይ ስቶር አውርዳችሁ ልክ እንዲህ ሜሶ አፕሊኬሽን ትጭኑታላችሁ። ሜሶ አፕሊኬሽን ከጫናችሁት በኋላ ዳውንሎድ አድርጋችሁ ኢንስታል ካደረጋችሁት በኋላ ማለት ነው እንዲህ ይመጣላችኋል። ከዛ ኦፕን ስትሉት እሱን ነክታችሁ ኦፕን ስትሉት ሎጊን ለማድረግ ይጠይቃችኋል። እንደምታዩት እናንተም በጎግል ትገባላችሁ። ሳይን ኢን ዊዝ ጎግል የሚለውን ነክታችሁ አንዱን የኢሜይል አካውንታችሁ ትመርጣላችሁ ማለት ነው። እዚህ ጋር ለእኔ ያስመርጠኛል። አንዱን ኢሜይል መርጬ እቀጥላለሁ ማለት ነው። እና በቀጣይም እንዲህ ያመጣልኛል። ኢንተርኔም የሚለው እዚህ ጋር ስማችሁን ታስገባላችሁ በትክክል ማለት ነው። ከዛ ለምሳሌ እኔ እንዲህ አድርጌ ባስገባው እቀጥላለሁ ማለት ነው። በዛ ኔም ያኔም የኔ ዩዘር ኔም ይሆናል ማለት ነው። ከዛ ጀንደር በሚለው ሜል እና ፌሜል ትመርጣላችሁ። ጾታ ማለት ነው ወንድና ሴት። ወንድ የሆናችሁ ሜል ትላላችሁ፣ ፌሜል ደግሞ ሴት ማለት ነው። ለምሳሌ እኔ ሜል ብዬ ሴቭ ባረገው አፕሊኬሽኑ እንዲህ ይከፍታል። ከዛ ኒው ዩዘር ጊፍት ፓክ ይላል። ክሌም ናው ትሉታላችሁ። ያው ኮኔክሽን ብዙ ስላልሆነ ነው። ከዛ ክሌም ናው ብላችሁ ኤክስ ነው የምትሉት። ክሌም ኤን ዋች ላይቭ ይላል፣ ግን ኤክስ ትሉታላችሁ። ከዛ ቼክን ኢሜል ይመጣል። ቼክን አድርጋችሁ ኮንሲኬቲቭ ላይ ስለሆነ ብሎ ነው የሚሰጣችሁ። ያው በተከታታይ ስትገቡ ማለት ነው። ኤክስፒ ነው ሌቨል የምታሳድጉበት ነው። ከዛ ኤክስ ትሉታላችሁ ክሌም ካደረጋችሁ በኋላ ይህም ከዛ እዚህ ጋር ሚ የሚል አለ አምስተኛ ከታች በቀኝ በኩል ማለት ነው። ከዛ ሚ የሚለውን ነክታችሁ ወደ ፕሮፋይል ትገባላችሁ። እዚህ ጋር እንደምታዩት ለምሳሌ እኔ አካውንት መጥቷል። አሁን የከፈትኩት አካውንት ነው። በመጀመሪያ ደረጃ የምናየው ምንድነው? እዚህ ጋር ኮይን የሚል አለ። ኮይን በሚለው ውስጥ ገብታችሁ ኮይን ሪቻርጅ ማድረግ ትችላላችሁ። እዚህ ጋር ፈረስት ሪቻርጅ ይላል። በፈረስት ሪቻርጅ ሲሆን ዋጋ ይቀንሳል ማለት ነው። የመጀመሪያ ሪቻርጅ የምታደርጉት ከሆነ ወይም ደግሞ ፕሪሚየም ኮይን ሴለርስ የሚል አለ። እዚህ ጋር ጎ የሚል ነክታችሁ እዚህ ጋር ኮይን ሴለር ታገኛላችሁ፣ የኢትዮጵያ ማለት ነው። በተለያዩ ባንኮች የሚቀበሉ ኢትዮጵያውያን አሉ። ከዚህ ወጥታችሁም እዚህ ጋር ፖይንትስ የሚል አለ። ፖይንት ማለት የሰራችሁትን ብር የምታወጡበት ማለት ነው። ለምሳሌ ዊዝድራው የሚል ብትነኩ ቬሪፋይ ነው ይላል፣ ግን ቬሪፋይ ማድረግ አልችልም። እዚህ ጋር አንዴ በሌላ አካውንት ስለከፈትኩ እዚህ ጋር ቬሪፋይ ማድረግ አልችልም። ቬሪፋይ ለማድረግ ደግሞ እዚህ ጋር ታስክ የሚል አለ። ታስክ ውስጥ ገብታችሁ ታስክስ እዚህ ጋር ይዘረዘራሉ። እዚህ ጋር ክሌም የሚል አለ። አዲስ ለገባ ሰው ነው የሚሰጠው። ከዛ ግን ከላይ በቀኝ በኩል አንከር ታስክ የሚል አለ። እሱን ነክታችሁ ቬሪፋይ ናው ይላል። ቬሪፋይ ናው የሚል ነክታችሁ ነው ቬሪፋይ የምታደርጉት። አንዴ ስለሰጠው እኔ ግን ሁለተኛ መስጠት አልችልም። ከዚህ ጋር እወጣለሁ ማለት ነው። እኔ እዚህ ጋር ሌቨል የሚል አለ። ሌቨል ማለት ዌልዝ ሌቨል እና ቻርም ሌቨል የምታዩበት ነው። በዛ ልክም በብል ምናምን እየከፈታችሁ ትሄዳላችሁ። እዚህ ጋር ስቶር የሚል አለ። ስቶር ውስጥ ገብታችሁ ደግሞ ፍሬም ምናምን
መግዛት ትችላላችሁ። ድረስ ደግሞ የእናንተን የሆነ ፍሬም ያሳያችኋል። እሱን መጠቀምና ሪሙቭ ማድረግ ትችላላችሁ። ከእናንተ ፍሬም እና በብል የተለያዩ ነገር ማየት ትችላላችሁ። እዚህ ጋር ደግሞ ሆስት ሰንተር የሚል አለ። እዚህ ጋር ስንት ሰዓት ሰራችሁ፣ ታስክ ሪዋርድ ስንት ክሌም አረጋችሁ፣ ወይም ደግሞ ስንት ጊፍት እንዳገኛችሁ እዚህ ጋር ማየት ትችላላችሁ። ሪቻርጅ የሚል አለ። ይሄ ቅድም እንደነገርኳችሁ ከኮይን ሴለር እና በዩኤስዲቲ ወይም ደግሞ በዩኤስዲ መልክ ሪቻርጅ የምታደርጉበት ቦታ ነው። ከዛ ኢንቫይት ፍሬንድስ የሚል አለ። እዚህ ጋር በመጀመሪያ እንትን ላይ 3 ስፒን ይሰጣችኋል። ለምሳሌ እኔ 3 አለኝ። እዚህ ጋር ላሳያችሁ እያሽከረከርኩ ኦርዲነሪ ጊፍት ይላል 0.24 ማለት ነው። ከዛ $1 ሲደርስ ማውጣት ትችላላችሁ። አሁን 0.3 ሰጠኝ። ከዛ የመጨረሻ አንድ ይቀራል፣ አንድ ስፒን፣ ምክንያቱም 3 ስለሚሰጥ። ከዛ እሱም ስፒን አደርገዋለሁ 0.16 ሰጠኝ ማለት ነው። እና አሁን ስናየው በጠቅላላ $0.7 ሆነ ማለት ነው። $0.3 ይቀራል። እሱም ኢንቫይት አድርጋችሁ መውሰድ ትችላላችሁ በ3 ቀን ውስጥ ማለት ነው። ከ3 ቀን ካለፈ ግን እንደገና አዲስ ቀን ብሎ ከዜሮ ይጀምራል። ግን ቶሎ ኢንቫይት የማድረግ ቻንስ ካላችሁ $1 ሲደርስ ማውጣት ትችላላችሁ። በቀጣይ ደግሞ እዚህ ጋር ኤጀንት ሰንተር የሚል አለ። ያው በዲስክሪፕሽን ቦክስ ወይም ደግሞ ቴሌግራም ላይ ሄዳችሁ አውርዳችሁ የምትጠቀሙ ከሆነ ምንም እንትን የለም፣ ቀጥታ ወደ እኔ ኤጀንሲ ትገባላችሁ። ግን ደግሞ ከፕሌይ ስቶር ሰርች አድርጋችሁ የመጣችሁ ከሆነ ግን በእኔ ኢንቫይት ካልገባችሁ እዚህ ጋር እንደምታዩት ሰርች ታደርጋላችሁ 207701 የሚል አለ። እሱን ሰርች ታደርጋላችሁ። እሱን ሰርች አድርጋችሁ ሴፍ ኢምፓየር የሚል አለ። ያው በእኔ ስር የሚሰሩ 19 ሰዎች አሉ። 19 ሰዎች አሉ። ይህን ፋሚሊ ለመቀላቀል ከፈለጋችሁ እዚህ ጋር ጆይን የሚል አለ። ጆይን የሚለውን ነክታችሁ አይዲ፣ ካንትሪ፣ ጀንደር ምናምን የሚል አለ። ሁሉም ነገር ራሱ ይሞላዋል እና እናንተ ኖት ጻፉ ይላል እዚህ ጋር። ምንም በቃ የፈለጋችሁ እንዲህ ዶት አድርጋችሁ ለራሱ ብትልኩ ለኔ ስለሚመጣ እንትን ማድረግ ትችላላችሁ። ግን ለበለጠ እንትን አይ ዋንት ቱ ጆይን ማለት ትችላላችሁ። አይ ዋንት ቱ ጆይን ዩር ኤጀንሲ ካላችሁ ይገባል። ከዛ ደን ስትሉት አፕሊኬሽን ሰብሚትድ ሰክሰስፉሊ ይላል ማለት ነው። አሁን ሰክሰስፉሊ ለኔ ይመጣልኛል። ከዛ እኔ አፕሩቭ አድርጌ ከኔ ጋር እንድትሰሩ አደርጋችኋለሁ። ከዛ ከኔ ጋር ላይቭ ገብታችሁ መስራት ትችላላችሁ። እና እዚህ ጋር ሴቲንግ የሚል አለ። ሴቲንግ ውስጥ ገብታችሁ ላንጉጅ ሴቲንግ የሚል አለ። እሱ ምንም አያስፈልግም፣ ምክንያቱም ምናልባት አማሪክ ካለ ነው መቀየር የምትችሉት። ግን አማሪክ የለም፣ የሌላ ሀገር መንካት አይጠበቅባችሁም። ኖቲፊኬሽን ሴቲንግ እና አካውንት ሴኩሪቲ የሚል አለ። አካውንት ሴኩሪቲ እሱ ማድረግ ትችላላችሁ፣ አለማድረግም ትችላላችሁ። ምንም እንትን የለውም። ግን ለዊዝድራዋል ስትደርሱ ማድረግ አለባችሁ። እዚህ ጋር ሰፖርት የሚል አለ። ያልገባችሁ ነገር ምናምን ካለ የአፕሊኬሽኑን ኤጀንቶች እዚህ ጋር ታይፕ ያደረጋችሁ መጠየቅ ትችላላችሁ ማለት ነው። እዚህ ጋር እንደምታዩት እና የሜሶ አፕሊኬሽን ሪቪው ሰርች የላችሁ አቅርቤላችሁ ነበር ከዚህ ቀደም። ግን ደግሞ ዩቲዩብ በሲስተም ስህተት ምክንያት አጥፍቶልኛል። እናም ዛሬ ደግሜ ሰርች አለው። በዚህ አጋጣሚ የቪዲዮ ኤዱኬሽናል ኮንተንት እንደሆነ ማሳወቅ እፈልጋለሁ። ይህን አፕሊኬሽን መስራት የምትፈልጉ ቀጥታ አውርዳችሁ መጠቀም ትችላላችሁ። በአንድ ሀብታም መሆን አይቻልም በዚህ አፕሊኬሽን።
እና በሰራችሁት መጠን ነው ፖይንት የሚከፍላችሁ። በቀረው ሰብስክራይብ ላይክ ከማድረግ እንዳትረሱ ማለት ፈልጋለሁ። ፒስ